አብረሽ ጨክኖ እናንተ ለሄርሜላ ቀለበት አረግ እንደ ዛሬ ደስተኛ ሆኛ አላቅም ነበረ። ኧረ እባክህ ደስተኛ ሆነ አታውቅም? የሩታ ጊዜም እነ ዛሬ ደስተኛ ሆኛ አላቅም ነበር አለ። ዛሬም ለሄርሜላ ቀለበት ሲያረግ ደስተኛ ሆኛ አላቅም ነበረ። ኧረ እባክህ እውነትህን ነው። ሁሌ አዳዲስ ችክ ስጠብስ ደስተኛ ሆነ እንደ የዛሬ አመት ለሩታ ቀለበት አሰርክ፣ ዛሬ ደግሞ ለሄርሜላ ቀለበት አሰርክ። በየአመቱ ችኮቹን እየቀያየረ እኮ ሊጨርስባችሁ ነው ወንዶች። እየአራታው ሰላማዊ ሰልፍ ውጡ። ዋይ ምንድነው? ሩታና ዳኒ ሜሪው ነው ደግሞ ደርሰውባቸዋል ማለት ነው። እንግዲህ ድብድብ ሊነሳ ነው። እንደው ሩታ ማለት ነው ኬኩን አንስተሽ ሄርሜላ ፊት ላይ ትለጥፊልኛለሽ። መሽ ሄርሜላ ፊት ላይ ብቻ ሳይሆን ቡዜ ላይም ልጥፍ። ቡዜ ላይና አቤላ ላይ ያን አብረው አጨብጭቦ ዛሬም አብረው ያጨብጭባል። አጨብጫቢዎች ማለት ነውና አስመሳይ ፍጡር ቡዜማ በስማ አንብሶባታልና እንዶ ኬኩን ድድፍ እዚህ ለበሳችሁ ቀሚስ ላይ በተለይ ቡዜ ነጩ ቀሚስ ላይ እንደው ማለት ነው ሜሪም አለች። እንደው ኬክ በኬክ አርጋችሁልኝ እንደው ገላግሉኝ ነው የምላችሁና እንደው ጭምለቅለቅ ሲሉብን ነበርና ግን ሩታና ሜሪ ዳኒ ሆኖ ደርሰውባቸዋል። እንግዲህ ያው በጥብጥ ተነሳ ምናምን ይላሉ። ፕሮግራሙ ተበጠበጠ። ማንደውሎ እንግዲህ ሹክ እንዳለ አናቅም። ለማንኛውም አብረሽ ጨክኖ ለሄርሜላ ቀለበት አሰረው። ወይ በሉ ጋይስ በሉ ጨክኖ ለሄርሜላ ቀለበት አሰረ። ሄርሜላ ደግሞ በደስታ አለቀሰች። ዋይ አለቀሰች። እኔ ላልቀስልሽ ምን በወጣሽ ለምን ታለቅሻለሽ እንዴ? ደስታሽን አጣጣሚ። እህትየው ደግሞ አጭር ቀሚስ ለምን አታወልቂውም? አንቺው ልብሱ ለብሰሽ ሙተሽ ነው እህትየው ማለት ነው። አውልቂውና እንዲያሽን ይታይቅጥሽም ካይቀርም መች መታየቱ ደም ተከናለ። ወይ በሴት ልጅ እንደዚህ መጫወት አብርሽ አምና ሩታ ላይ እንደዚህ ተንበርከክ አስረ ዘንድሮ የዛኛው አመት ለነጽ አሰረ ዘንድሮ ደግሞ ለሩታ አሰረ። ቀጣይ አመት ደግሞ ለማን እንደሚያሰረ እንግዲህ እግዚአብሔር ይወቀው። አሰረ ቀለበት እንዴ ደሜ ተክ ነው ያለውና ምን አንተከተክሽ ትሉ ትችላላችሁ። ለምን በሴት ላይ እንደዚህ ይጫወታሉ? ሴት ልጅ መጫወቻ ናት እንዴ? እናንተ መጫወቻ ናት፣ መቀለጃ ናት። ዘላለማችሁን ስትቀድዱ የምትኖሩ በሴት ልጅ በጣም ያናድዳል እኮና ሩታና ሜሪ እንግዲህ ደርሰውባቸዋል ማለት ነው። እና እንዴት ነው ድብድብ ይነሳል። ሜሪን በኬክ ለጥፋታል። ያችን ማን ነው ሄርሜላን በኬክ ለጥፈው ይጥሏታል። መቼም ሜሪ በሰላም አትፋታቸውም። ሜሪ እንደው ኬኩን አወካክታ መጥለው ይመስለኛል። ብቻ ይመቻችሁ። ለማንኛውም እኛ እንግዲህ ወደ ነፈሰበት ነው እንዲያም እያልን የምንኖረው። ግን ሩታ ትግስቱን ይስጥሽ። ሄርሜላ እውነት አብርሽ ጋር ብትሆኝ ደስታ አይኖርሽም። አብርሽ አሁን ለማናደር ነው ቀለበት ያደረገው በነገራችን ላይ። ምክንያቱም ባለፈው ለሜሪ በግድሁን ለምትሉኝ ያላችሁ ሰሞኑን አዲስ ነገር አሳያችኋለሁ ብሎ ነበር። በእልህ ነው ይሄን ነገር ያደረገው አብርሽና በእልህ ተገፋፍተ መጥፎ ነገር ውስጥ አትግባ። ሄርሜላ ደግሞ አትደሳሰሽ ማለት ነው። ቀጣይ አመት አንቺንም እንደዚህ ሊቀይርሽ ይችላል። እሺ ገባሽ አይደለ?